ትዳር የሚፈርሰው በባል እናትና እህት ነው። በብዛት ከ100% 99% የባል እናትና የባል እህት ትዳር ያፋታሉ። ለምሳሌ ልጆቹ ሰካራምም ሌባም ምንም ዝሙተኛም ቢሆን እናንተ ጋር ሲደርስ መልአክ ነው። እናንተ ናችሁ ሰይጣንና በተቻለ መጠን ከሱ ቤተሰብ ርቃችሁ ነው ትዳር መመስረት ያለባችሁ። እሱ ሄዶ ቤተሰቡን ያገኙ አንፋይን ችግር የለም። እናንተም በወርም በአመትም አንዴ ብትሄዱ በቂ ነው። በወር አንዴ በቂ ነው እሱ ቤተሰብ ጋር ለመሄድና ተከብራችሁ መኖር ከፈለጋችሁ ርቀታችሁን አስፉ። ይሄ ጥናት ነው ያለው። ከ100% 99% የባል ቤተሰብ ነው ትዳርን የሚያፋርሰው። በተለይ እናትና እህትዮ ነው የራሴ የነገ አላቀም። ለማንኛውም እናንተ ኦኬ ፓስታ ምርጫ አድርጉ። ኦኬ ፓስታ በየሱቁ አለ። አሁን ደግሞ ትምህርት ሊከፈት አይደለም፣ ምርጫችሁን በዚህ ላይ ሲቃቃ አያያዝም። ኦኬ እንደውም አለ በሀገራችን የተመረተ በሀገራችን ከብሔር ብሔረሰብ የተሰበሰበ ስንዴ የተመሰረተ ይሄን ባላችሁ ማለት ሙሉ ነገር እንደዞራችሁ ቁጠሩ።